ወጊራር አንበሳ ቆንጂት በዮሐንስ ስም እያለች ትጠይቃለች እርዳታ በልማ አለቀሳየሁት። ይሄ ልጅ ምን ሆነ ምን ሆኖ ነው የሚለው ነገር ስለተሰማኝ ኪዳነ ማርያም በምን አለቀሰ ምን ሆነ ሰውን እያስደሰተ ከህማም እየተፈወሰ ህዝቡ እያለ እሱ ምን ችግር መጣበት የሚለውን በዚህ አንጻር እግዚኦ በዙ እለ ሳቀዮኒ ብዙሃን ቆሙ ላይሌ ግራር አንበሳ ቆንጂት ትጠባበቃለች ሁሉን በዋይፋይ መንገድ ወዳታ ስለተያዘባት በዳ ኪዳነ ማርያም በቤታ ወጊራር አንበሳ ቆንጂት በዮሐንስ ስም እያለች ትጠይቃለች እርዳታ በልማ። ይህ አማርኛ ቅኔ የሚበዙ ለተመልካቾች በሁሉ እንዲደርሳቸው ነው። ይሄንን በአማርኛ ላራቅና ልንገራችሁ። ግራር አንበሳ ቆንጂት የተባለችው ግራር አንበሳ መጥምቀ ዮሐንስ ገዳም በቆንጆ ስም ተመስላ ነው። እንግዲህ ትጠባበቃለች ሁሉን በዋይፋይ መንገድ ወዳታ ነው። በዳታና በዋይፋይ መንገድ ላይ ሁሉን ህዝቦቿን ትጠባበቃለች። ለምን ትጠባበቃለች? ለመቀበል። ምን ለመቀበል? እንግዳን ለመቀበል ሲሆን ደግሞ በምንና ኪዳነ ማርያም ወዳጇ መስራቿ የሷ አገልጋይ የሆነው በዳ ወይም ደግሞ በችግር ላይ ነውና በቤቷ ስለተያዘባት ማለት ነው። ለምን ከዳ ለመገልገል ወግራር አንበሳ ቆንጂት ተባለች። አሁንም እንደገና በቆንጆ ተመስላ በዮሐንስ ስም እያለች እሷ መጥምቀ ዮሐንስ ገዳም ግራር አንበሳ በዮሐንስ ስም እያለች እርዳታን ትጠይቃለችና ነው። ለምን ቢባል ከዳ ልጇ መስራቿ የሷ አገልጋይ የሆነው አይታችሁት እንደሆነ በኔ በቀደም ለታ ዋይፋይ ገብቼ ሳይ እያለቀሳየሁት ይሄ ልጅ ምን ሆነ ምን ሆኖ ነው የሚለው ነገር ስለተሰማኝ ይቺ ሚስጥሯ እንትን ሰምና ወርቅ ሆኖ ለእናንተ እንዲገባችሁና ይህንን አይታችሁ ይህንን የዚህ የመጥምቀ ዮሐንስ ገዳም አገልጋይ የሆነ ልጅ በሆኖ ነው ወጣት ኪዳነ ማርያም በምን አለቀሰ ምን ሆነ ሰውን እያስደሰተ ከህማም እየተፈወሰ ህዝቡ እያለ እሱ ምን ችግር መጣበት የሚለውን በዚህ አንጸባራቂ የሆነ ሰምና ወርቁን መርምራችሁ አይታችሁ እሷ በቆንጆ ስም የተመሰለችው ቤተክርስቲያን እናት ነች፣ ቆንጂት ነች። አዎ ቁንጅናዋም ደግሞ አበስ ገበስ የሌለባት ቤተክርስቲያን የኃጢአታችን መንጽሔ ኃጢአት ነች። መንጽሔ ኃጢአት የኃጢአት መደም እኛ የምንታጠብባት ልብሳችን በሳሙና በኦሞ እንደምናጥብ ሁሉ ቤተክርስቲያን በቆንጆ ትመሰላለች፣ በውብ ትመሰላለች። እና ይቺ ታዲያ ምን አለች? ልጇ በቤቷ በዳ ተይዞባታልና የሚል ነው። ይህንን ያያችሁ ሁላችሁም ኪዳነ ማርያምን ለምን እንባውን እንድታብሱለት በዚህ በሰምና ወርቅ ቅኔ እጠይቃለሁ። ወደ ቀደም ወዳለው ነገር ስገባ ግን ይህን ምክንያቱ ምንድነው ስል ወጣት ኪዳነ ማርያም 3 ሚሊዮን ብር እንዳለበትና የሄዳ ስላስጨነቀው ነው ልቅሶ ለከ ይሄ ልቅሶ ያለቀሰው 3 ሚሊዮን ብር አንደኛ ሚሊዮን አይታችሁት እንደሆነ በገዳሙ አዲስ የሚመሰረተው ህንጻ ቤተክርስቲያን በዶዘር ነው የተቆፈረው እና 1 ሚሊዮን ብር በላይ የፈጀ ነው። ለዚያ የዋለ ብር ነው። ሁለተኛ ይህንን ሁለተኛውን 1 ሚሊዮን ብር ደግሞ ሀባላ ጸጋ ደብረ ብርሃን ሲበደር ይህንን ገቢ አሰባሰበው እንትን የሚሉት ሚዲያዎችን አሰባስቦ በስነ ስርዓት አድርጎ ገቢውን ቤተክርስቲያኑ ባጭር ጊዜ አሰርቶ እንዲመረቅና ህዝቡ ከዚህ ያለው ቤተክርስቲያን በበለጠ ሆኖ እንዲገለገልና ሁሉም ሰው እንዲጎበኘው የሚል ሐሳብ ነበረው። ይሄ ኪሳራ ወደቀበት። በኪሳራ ስለሆነበት ይህንን ኪሳራ በጣም እያዘነ ያለ እንደገናም ደግሞ ይህንን በዚህ ላይ ያለ አካባቢ ያሉ ሰዎች ገና በድሮ የቤተክርስቲያን ከመመስረቱ በፊት በቦታው ላይ ቆንጆ የእንትን የለበትም ነበር። አምልኮ ባይድ ይበዛበት ነበር። የጥንቆላ ቦታ ነበር። ብዙዎች እየሄዱ የሚሰግዱበት ቦታ ነበር። እግዚአብሔር ግን በሰው ላይ አድሮ ሁሉን ይመርጣልና ማንን መረጠ? ይህንን ወጣት አነሳስቶ እግዚአብሔር አምልኮ ጣዖት በሚደረግበት ፈንታ ዛሬ ስጋው ደሙ እየወረደበት ዛሬ እየተቀደሰበት ዛሬ በዚያ ቦታ ላይ ህሙማን ስጋ
ክንታሮት ነው፣ ነቀርሳ ነው፣ ደም ግፊት ነው፣ ስኳር ግፊት ነው ይሆናል። በዚህ ባለ በሽታ ሁሉ አንድም ሳይቀር በቦታው እየተፈወሰና በቦታው ብዙ ህዝቦች እየተመላለሱ ከነጋ ወደ ነጋ ሲመጣ ሰው እየጨመረ መጣ። በዚያ ቦታ ላይ ብዙ ህዝብ ከፈውሱ የተነሳ ከቦታው ከገዳሙ አቀማመጥና አንጻር የተነሳ ብዙ ሰዎች ከከተማ ከገጠር እየፈለሱ ወደዚያ በማሩ እምነት በጸበሉ ብዙ ሰዎች ስለተፈወሱ ብዙ ህዝብ በዛ። ይህም በሚበዛ ጊዜ እንግዲህ ያ የድሮ ጸላዔ ሰናያት መርዙ አልተነቀለምና ይህ ህዝብ መጣ። እርሻችን ተጠቀጠቀብናል። አይታችሁ እኔ እኮ የሚገርመኝ እኮ አንድ ነገር አንዱን ስናሸንፈው አንዱን የሰይጣን ስራው ብዙ ነው እና እኛ መሬታችን ተረግጦብናል፣ ለመሬታችን ካሳ ያስፈልገናል። የተቀረን ደግሞ በዚህ ቦታ ላይ ማንኛውም ሰው መንቀሳቀስ አይቻልም ሲባል በዚህ ቦታ ግምት ወይም መሬት ለውጥ አንጣ ወይም ደግሞ የመሬቱን ካሳ ክፈለን ተባለ። በዚህ 1 ሚሊዮን ብር በላይ ሆነበት። እንግዲህ አስቡት፣ አንድ ወጣት አንድ ልጅ ማለት ይሄ ለራሴ ለቤት ያላለም። የዛሬ ወጣቶች እኮ ሲተመልከቱ በሱ ስታይል በሱ አቋም ያሉ እኮ ውሏቸው የትን እንዴት በሆነ ስንመለከተው ዘመዶቼ እግዚአብሔርስ ማርያ እግዚአብሔር ለጽዮን ወአብደራ ከመትኩ መማይደር ዳል ክቡር ዳዊት እግዚአብሔር ጽዮንን መረጣት ማደሪያው ትሆን ዘንድ አለ። ደግሞ ይህንን ወጣት እኮ ከወጣቶች መርጦ ቤተክርስቲያን እንዲሰራ ጉልበቱን፣ ሰዓቱን፣ ጊዜውን በሙሉ በቤተክርስቲያን ያደረገ ወጣት ነውና ይህ ወጣት እንደምን ይከፋብን ክርስቲያኖች በውጭም በአገር ቤትም ያላችሁ ብትሆኑ ይህንን ያለበትን ዕዳ ተገንዝባችሁ ይህ ዕዳ ለ50 ሰው 50 ሎሚ ጌጥ ነው፣ ለአንድ ሰው ሸክም ነው እንደተባለው ይሄ 3 ሚሊዮን ምናምን ብር ነው ያለበት ልጁ የተባለው። በጣም እያለቀሰ ነው፣ ቤት ዘግቶ ነው ያለው። ከዚህ አንፃር እንግዲህ ያ የድሮ ሰይጣን ደግሞ እሱን እንዲያሸንፍብን አንፈልግም። ቤተክርስቲያናችንም እንድትዋረድ አንፈልግም። እያየን ነው ዛሬ ሁላችንም እኔ እኮ አርቲስቶቹ ብዙዎቹ የሆነ ጊዜ ወገን አላቸው እኮ። ለምንድን ነው ለቤተ ክርስቲያን ልጆች ብዙዎቻችን ወገን ማን ሆነው ደራሽ ማን ሆነው? እኛ ብዙዎች ስንተባበር ደስ እንላለን። ኢትዮጵያዊነት በውጭም ያላችሁ በሀገርም ያላችሁ እንዴ በእውነት ያስደሰታችሁ ነገር በሚዲያ ስከታተል ባለፈው እነ ፍልፍል እንዴት ተረባርባችሁ አዳናችሁ የኛን ያገር ልጅ ማነች እቺ እንትና ባለፈው ከመኪና የወደቀች ልጅ ለሷ እንደተረባረባችሁ ደስታችሁ፣ ርብርብነታችሁ፣ አንድነታችሁ በሙሉ ደስ ይላልና ይህንን ወጣት ደግሞ ለቤተ ክርስቲያን ነው ያለበት ዕዳ በጣም በእውነት እኛን ሁሉ በጣም ያስጨነቀ ነውና እንድንደርስለት ጥሬን በሰምና ወርቅ በቅኔም በዚህም ደግሞ ባየሁትና ልጁ በጣም እየተጎዳ ስለሆነ የቤተ ክርስቲያን ወገኖች መላ ክርስቲያኖች ይህንን ድምጽ የሰማችሁ በሙሉ ይቺን ብር ለእናንተ ብዙ የሚያስቸግር አይደለምና ተረባርባችሁ ክፈሉለት። ይህ ከሆነ በኋላ የገዳሙ ግምት ከተከፈለ በኋላ ገዳሙ ራሱ ይመልሰዋል። ከዚያም በኋላ መድኃኒቱ ከዚያው ነው፣ ማሩ ከዚያው ነው፣ ጸበሉ ከዚያው ነው። መድኃኒት ቤተክርስቲያን ራሷን መድኃኒት ስለሆነች የህዝብ ተገልጋዩ ስለምን ተቋርጦ ይቀር እየፈለገ መሄድ እየፈለገ መንገድ ይታገል እንዴ ሲሆን አስፋልት ተሰርቶለት መኪና ገብቶለት መቼም ሰሜን ሸዋ እንደምታውቋት ቤትም ዙሪያዋን በሙሉ እግዚአብሔር የባረካትና የቀደሳት ሀገር ነች። ከጻርቃኔ ኩኬለሽ ጀምራችሁ ኪዳነ ምሕረት ስውሯ ብንሄድ እስከ መጥምቁ ዮሐንስ ድረስ በሙሉ የእኛ መድኃኒታችን ነው። ዛሬ አንድ ሐኪም ቤት ስንሄድ 100 ሺህ ብር ያልያዘ ሰው ሊታከም አይችልም። አንድ ካርድ ለማስቆረጥ ከዚያ ቁጥር በመዞር የሚለፋው ልፋት አይታችሁ ታማችሁ ያያችሁ የለ አይታችሁታል እኮ ዘመዶች። መጥምቀ ዮሐንስ ገዳም ወይም ደግሞ በሰሜን ሸዋ ባሉ አድባራት ሁሉ የሚሰጠው ፈውስና መድኃኒት ግን በዚህ ተብሎ የማይቆጠር ነው። ጸጋና በረከት ያለባት ሀገር ነች። ይህችን አገር ደግሞ አንደኛው መጥምቀ ግራር አንበሳ መጥምቀ ዮሐንስ ገዳም ስለሆነ ይህንን ገዳም እየጎበኛችሁ እያያችሁ የታመማችሁ ከህመማችሁ እንድትፈወሱ እግዚአብሔር ፈቅዶላችሁ ቦታውን መጥታችሁ ረግጣችሁ አይታችሁ ለመሄድ እግዚአብሔር ፈቃዱ ይሆንላችሁ። ማየት ማመን ነው። ማየት ማመን ነው። የድኑ በቦታው ላይ ምስክርነት የሰጡ ሰዎች አይተናል። የጠር ስላሴ ለታ ወዳው መጥቶ ወዳው ከመምጣት ምን ይዳንኩ ብሎ
እዚህን ሲያስደንቅ ነበረ። ወዲያውኑ ማሩን ቀምሼ ወዲያውኑ እምነቱን ሳልጠመ ግንባሬን አብሼ ወዲያውኑ ተፈወስኩኛል። በወቅቱ ከቦታው ነበርኩኝ እኔ እና ይህንን የመሰለ ታዲያ ዛሬም ዘመዶቼ እንደ ድሮ አምልኮ ባይደወርበት ዛሬ በፈውስ የሚመላለሱ ለምስጋና የሚመላለሱ ሰዎች በዚያ ገዳም ላይ እንዴት ይታገዱ? ታዲያ ምን ይመስላችኋል? ይህ ማለት ለኛ ለቤተ ክርስቲያናችን ከፍተኛ የሆነ ጭንቅ ስለሆነ ድረስ ከጭንቃችሁ እንድትገላግሉ ቤተ ክርስቲያን በእናንተ ጥሪዋን ታቀርባለች። አነሳስቶ ላስጀመረኝ አስጀምሮ ላስጨረሰኝ ለልዑል እግዚአብሔር ክብር ምስጋና ይግባ። ወስብሐት ለእግዚአብሔር። ክብር ለእናንተ ለሁሉም አድማጮቻችን። በአጭር ቀን የዚህን ልጅ ችግር ፈታችሁ እናንተም የበረከቱ የጸጋው በረከት ተካፋይ እንድትሆኑ እግዚአብሔር ይፍቀድላችሁ። ወስብሐት ለእግዚአብሔር።